ደግሞ አጭር ነበረች፣ እሱ ደግሞ በጣም ረጅም ነበረ። ረጅም ብቻ ሳይሆን ሰውነቱ በጣም ወፍራም ሪያባ ወይም ደግሞ ይሄ ምንድነው ስፖርት የሚሰራ ምናምን ነበረ። እሷ ደግሞ ቀጭናት አጭር ናት። በዛ ላይ ደግሞ መልኳ ያን ያክል ነው ሰዎች እንደሚሉት ማለት ነው። እንደዛ ስለነበረ እሱ በእሷ መልክ ያሾፍ ነበረ፣ ይቀልድባት ነበረ። እንደገና ደግሞ በአጭርነቷ የሆነ ዕቃ እያነሳ ወደ ላይ እንድትንጠራራ ያደርጋታል። በዛ ደግሞ ይስቅባት ነበረ። አጭር ስለሆነ እያነውራት ነበረ ወዘተ ነገራቶች ማለት ነው። እንደዛም ሆኖ ግን የሷ በጣም ታጋሽና በጣም ጥሩ ሴት ሷሊሃ ሴት ስለነበረች ታግሰው እየኖረች እያለ ተው ትለዋለች፣ አይተውም፣ ተው ትለዋለች፣ አይተውም። የሆነ ዕቃ ያነሳባታን፣ ዲያሪዋን ያነሳባታን፣ የቆወሏን ከዛ በኋላ ወደ ላይ ያደርግበታን፣ አጣ ስትለው አይሰጣትም። ኩሽና ውስጥም ገብቶ እንደዚሁም ተመሳሳይ የሆነ ነገራቶችን ያደርጋል። የምትሰራበትን እያነሳ ወደ ላይ ያነሳባት ጋዜ እሷ ትንጠራራለችው ዘተ ነገር። በሌላም ቦታዎች ላይ እንደዚህ ቴሌቪዥን እያየችም እንደዚሁ እንትኑን ያነሳባት እና ከዛ በኋላ ሪሞቱን ይቀይርባት ወዘተ። ተው ብትለው ግን ሊስተካከል አልቻለም። ከዛ ከዕለታት አንድ ቀን ማታ ስትመጣ አታገኘኝም ትለዋለች። በጣም ታግሰው ከአቅሟ በላይ ሆነ። ማታ ስትመጣ አታገኘኝም ትለዋለች። ከዛ በኋላ እሱ ደግሞ እንደለመደው ስቆባትኝ ሄደ ማለት ነው። ከዛ በኋላ ምን አደረገች? ረጅም ጽሁፍ ጻፈችለት እና ደህና ሁን፣ ራስህን ጠብቅ ምናምን ብላ ያለውን ነገር ተነግረው መጨረሻ ላይ በጣም ነው መወድህ ማከብርህ፣ አላህ ያክብርልኝ ብላ እንትን አስቀምጣለት አገኘ። ምንድነው የሚባለው ጽሁፍ ማለት ነው፣ ደብዳቤ ጽፋለት። ከዛ በኋላ ደብዳቤውን ሳየው ማመን አቃተም። ሲጠራት የለችም፣ ቤቱ ላይ ከፈተ። ከዛ በኋላ ሲጠራት ወደዛ ቢል ወደዚህ ቢል የለችም። ከዛ በኋላ ወደ ኩሽናው ሲሄድ ኩሽናው ላይ ያንን ደብዳቤ ሲገኝ ደብዳቤው ማንበብ ጀመረ ማለት ነው። ከዛ ደብዳቤውን ሲያነብ በጣም ደነገጠ። በቃ ደህና ሁን ምላ ያለውን ነገር ምናምን ጽፋለትኝ ያገኛም። በጣም ደነገጠ። ከዛው ወደቀ ማለት ነው። ማለትም ቁጭ አለ። ከዛ ሲያደርጋት የነበረውን ነገር ወደኋላ አስታወሰና ማልቀስ ጀመረ። ምን ነው እንደዚህ ባላደረግኩ ነበር። ያን ቅዋው ረጅምነቱ ምናምን በቃ ባዶነት ተሰማው። በቃ ቤቱን ስትሞላለት የነበረው ኢማኑን የሞላችለት ሴት እሷ ነበረች እና ባዶነት ተሰማው። በጣም ማዘነ፣ ማልቀስ ጀመረ ማለት ነው። ከዛ በኋላ ምን ነው እንደዚህ ተናግሬ ባልነበር ምን ነው ምናምን እያለ እያሰበ ያለ ትንሽ ቆይታ በኋላ መጣች እና ከበኋላው በጣም ሳቀችበት እና የዚህን ልፍስፍስነትህን ይዘህ ያለኔ መኖር እንደማችን እንደዚህ መሆኑን አይተህ እንዴት ነው እንደዚህ የምትናገረው ምናምን ትለውና ከአሁን በኋላ ያንን ነገር እንዳታደርግ አሁን ያደረኩትኝ ትምህርት እንድታገኝ ነው፣ ሁለተኛ እንደዚህ እንድታደርገኝ አልፈልግም ብላ ትምህርት ሰጠችው። እዚህ ግን ብዙ እንማራለን። አሁን በእንደዚህ አይነት ሁኔታዎች ብዙ ትዳሮች ይፈርሳሉ። ለምሳሌ እነዚያ ሰዎች አጭር መሆኗ ረጅም መሆኗ፣ አንድ ሰው ረጅም መሆኑን አጭር መሆኗ አላህ ነው እንጂ እነሱ ፈልገው አልፈጠሯቸውም። ራሳቸውን አልፈጠሩም። ወይም ደግሞ መልክ መለሌታቸው፣ ጥቁር መሆናቸው፣ ቀይ መሆናቸው እያንዳንዱ ነገር የአላህ ሱብሓነሁ ወተዓላ ተአምር ነው። አምላካችን አላህ ሱብሓነሁ ወተዓላ ወሚን አያቲሂ ከተአምራቶቹ ኸልቁ ሰማዋቲ ወልአርድ የሰማያትና ምድር ፍጥረት ነው፣ ወይም ሰማያትና ምድርን መፍጠሩ ነው። ወእኽቲላፉ አልሲነቲኩም እንደዚሁም ደግሞ የቋንቋዎቻቸው መለያየት ነው። ወአልዋኒኩም እንደዚሁም ደግሞ የመልኮቻቸው መለያየት ነው አለ። ይሄ የአላህ ተአምር ነው በራሱ ማለት ነው። እኛ ከኛ እይታ አንጻር የሆነ ነገር ሲሆን ከዛ በኋላ እነዛን ሰዎች ማነወር፣ ማዋጨት፣ ዝቅ ማድረግ ምናምን ከኛ የሚጠበቅ አይደለም። እንኳን አይደለም ከጎናችን ያለው ሚስትና ባል ቀርቶ ማለት ነው። እነ ፊ ዛሊከ ለአያቲን ሊልዓሊሚን ነው የሚለው። ለአዋቂዎች በዚህ ውስጥ ተአምሮች አሉበት እያለ ነው አምላካችን አላህ ሱብሓነሁ ወተዓላ የሚናገረው። ስለዚህ ይሄ የአላህ አዘወጀል ተአምር ነው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም አቡ ሁረይራ በዘገቡት ሐዲስ ላይ ኢነላሃ ላ የንዙሩ አምላካችን እኮ አይመለከትም ኢላ አስዋሪኩም ኢላ አስዋሪኩም ወደ መልኮቻችሁ አይመለከትም፣ ወአምዋሊኩም እንደዚሁም ወደ ገንዘቦቻችሁ፣ ወላኪን የንዙሩ ነገር ግን ይመለከታል ኢላ ቁሉቢኩም ወደ ልቦቻችሁ፣ ወአዕማሊኩም እንደዚሁም ደግሞ ወደ ስራዎቻችሁ ወደ ልባችሁና ወደ ስራችሁ ነው እንጂ ወደ መልኮቻችሁ አይመለከትም እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ሰዎችን በመልክ አታነውሩ፣ ዝቅ አታድርጉ። እዛ ላይ ደግሞ የሆነ ዝቅ አታድርጉ ሰዎች አምላካችን አላህ ሱብሓነሁ ወተዓላ ያ አዩሀ ለዚነ አመኑ እናንተ ያመናችሁ ሰዎች ወይ ላ የስኸር ቀውሙን ነው የሚለው ሰዎች ሚን ቀውሚን ዓሳ አየኩኑ ኸይረን ሚንሁም ከእነሱ የተሻሉ ሰዎች ሊሆኑ ይችላሉና ሰዎች በሰዎች ላይ አላግጡ እያለ አምላካችን አላህ አዘወጀል ይናገራል። እና በሰዎች ላይ አታላግጡ።
ሰዎች በስራቸው እነሱ ባደረጉት ነገር ነው እንጂ ሊመዘኑ የሚገባቸው በመልካቸው ወይም በከለራቸው ወይም በዘራቸው ወይም በተለያዩ ነገራቶች አለ። ምክንያቱም ያንን ነገር እነሱ ፈልገውት አጭር መሆን ረጅም መሆን እንትን መሆን ምናምን መሆን እነሱ ፈልገው አይደለም። ይሄ የአላህ አዘወጀል ስራ ነው። ኻሊቃቸውን ነው። አንድ ሰው ሰውን በመልኩ ካነወረ ኻሊቁን እያነወረ ነው ያለው፣ ፈጣሪውን እያነወረ ነው ያለው ማለት ነው። ገብቷቸው? ምክንያቱም እነሱን የፈጠራቸው እርሱ ሰው ነው። ሰው ታዲያ በምንድን ነው የሚተቸው ከተባለ ወደ ስራው ነው የሚታየው። ስራው መጥፎ ከሆነ መጥፎ ስራው፣ ጸባዩ ምን አይነት ሰው ነው የሚለው ነገር ነው የሚታቸው ማለት ነው። አምላክ አላህ ዘወጀል ምንድን ነው የሚለው? አድኹሉ الجنة ጀነትን ግቡ ቢማ ኩንቱም ተዕመሉን ስትሰሩት በነበረው ነገር ነው እንጂ ቆንጆ ስለነበራችሁ ጀነት ግቡ ወይም ቀይ ስለነበራችሁ ጥቁር ስለነበራችሁ እንደዚህ ስለነበራችሁ ዘራችሁ የፉላን ዘር ስለሆነ አጭር ስለሆናችሁ ጀነትን ግቡ አይላችሁ። ቢማ ኩንቱም ተዕመሉን ስትሰሩት በነበረው ስራ ነው። ሱረቱ ነህል ላይ መመልከት ይችላል። ሱረቱ ተውባ ላይ መመልከት ይችላላችሁ። የተለያዩ ቦታዎች ላይ አምላካችን አለ ቢማ ኩንቱም ተዕመሉን ቢማ ኩንቱም ተዕመሉን እያለ ነው የሚገልጸው ማለት ስትሰሩት በነበራችሁ ስትሰሩት በነበራችሁት እና ሰው በስራው ነው ሊለካ የሚችለው ነው። ሲቀጥል ሚስት የምትባለዋ ነገር ሁለተኛ የምንረዳው ይሄ የመጀመሪያው ትምህርት ልንወስድ የሚገባው አሁን ይቺ ሴት ምናልባትም አስተዋይ ስለሆነች ፈትናው ተዋለችው፣ አስተማረችው። ነገር ግን አንዳንድ ሰዎች ዝም ብለው ሲመራቸው መጨረሻ ላይ በቃኝ ብለው ሊሄዱ ይችላሉ። እና እኛ ግን በየጊዜው እኛ ሳናቆም እየሆነ እያወቅንም እያላገጥም ሊሆን ይችላል። ሳናቀው ሰዎችን ልንሰብር እንችላለን። ግዴታ ባልና ሚስት መሆን የለበትም። እነዚህን ሰዎች ካጠገባችን ያሉን ሰዎች ራሱ ይኸው በመልካቸው ወይም በተለያዩ ነገራቶች ጀጅ እያደረጋቸው እያላገጥንባቸው ምናምን እነሱ ልንሰብራቸው ስለምንችል ከእንደዚህ አይነት ነገር ጥንቃቄ ልናደርግ ይገባ። ሁለተኛው ምንድነው? ይሄ ሚስት የምትባለዋ ነገር ግማሽ ኢማን የምትሞላ መሆኗ። በቃ አንድ ወንድ ሚስቱ ጋር ከሆነ ያለሷ ጎዶሎ እንደሆነ መረዳቱ እዛ ላይ ማለት ነው። የአላህ መልእክተኛ አለይሂ ሰላቱ ወሰላም ምንድነው የሚሉት? ኢዛ ተዘወጀ ልዓብዱ አንድ ባሪያ ካገባሉ ፈቀድ ስተክመለ በእርግጥ የሚሞላ ኒስፉል እዲን ግማሽ ኢማን ወይም ግማሽ ዲን ይሞላል። ፈለተቂላህ ከዛ በኋላ ባለው አላህን ይፍራሉ። የአላህ መልእክተኛ አለይሂ ሰላቱ ወሰላም ፊማ በቂ ከዛ በኋላ ባለው የአላህ መልእክተኛ አለይሂ ሰላቱ ወሰላም እንዳሉት አላህን ይፍራ ብሎ የአላህ መልእክተኛ ተናግረዋል። ስለዚህ ግማሽ ኢማን የምትሞላ ነች እና እንደዛ አጭር ብትሆን ምን ብትሆን ቤቱን ያበራችለት ቤቱን ደስታን የፈጠረችለት እሷ ነበረች። እንደዛ አቅሙ መረዝ እሱ መወፈሩ ወይም ደግሞ በምንድን ነው በሪያዳ ወይም ደግሞ በምንድን ነው በስፖርት ራሱን መባሉ ምናምን ከሷ ያላትን ነገር ሊሞላለት አልቻለም። ወዲያው ነው ማልቀስ የጀመረው ማለት ነው። እና ካጠገባቸው ያሉትን እህቶች ወይም ደግሞ ሚስቶቻቸውን በዚህ መልኩ ባትሰብሯቸው፣ ሴቶችም ካላቸው በዚህ መልኩ ባሎቻቸውን አትስበሩ። እሺ፣ ሳናውቀው የምንናገረው ንግግር ቤታቸውን ሊያፈርስ ስለሚችል ማለት ነው። እና ብዙ ሰዎች እንደዚህ ይሰላሉ ማለት ነው። በቀላሉ እያደረጉ ይናገራሉ። ነገር ግን እነዛ ሰዎች ልቦቻቸውን ይሰብሯቸዋል። ምናልባት እነዛ ሰዎች በዛው ላይ ያስነቁ ወይም ደግሞ ላይ ይናገሩ ይችላሉ። ግን በጣም ነው የሚሰብራቸው ይሄ ነገር ማለት ነው። እና ጥንቃቄ አድርጉ። አላህ ያህፍዝከው። ሰላም አለይኩም።